በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንደምን ቆያችሁ? እግዚአብሔር ይመስገን። አሜን። የእግዚአብሔር ስሙ የተመሰገነ ይሁን። አሜን። እንደምን አላችሁ? እግዚአብሔር ይመስገን። በዛሬው ቪዲዮአችን ላይ አድማጮቻችን እስከመጨረሻው ድረስ ቢከታተሉን ለነሱም ለኛም አሪፍ ዕውቀትን የምናገኝበት ጥያቄ ነው የምናነሳው። ጥያቄውን ልናገረው ወይስ? ጥያቄው መቁረብ ውዳሴ ከንቱ ነው ወይ? በተለይ ደግሞ በአበይት በዓላት ላይ የሚለውን ጥያቄ ነው የምናነሳው። ይህን ጥያቄ ምላሹ ማግኘት ከፈለጋችሁ እስከመጨረሻው ድረስ ቪዲዮአችን ተከታተሉ። እንኳን ለዐቢይ ጾም በሰላም አደረሳችሁ። አሜን። እንኳን አብሮ አደረሰን። ጾሙን የበረከትና የንስሐ ያርግልን። አሜን። በባለፈው ቪዲዮአችን ላይ ስለ ምንድን ነበር ያወራነው? ስለ ሰላምታ፣ ክርስቲያናዊ ሰላምታ ምን መምሰል አለበት? እንግዲህ ከዛ ላይ አሪፍ የሆነ ትምህርት እንዳገኙበት ተስፋ እናደርጋለን። የዛሬው ጥያቄያችንስ ምንድነው? የዛሬው ጥያቄያችን ደግሞ ቀደም ለማሳት እንደሞከርሽው መቁረብ ከንቱ ውዳሴን ያመጣሉ የሚልና ከሱ ጋር ደግሞ ተያይዞ የመጣ ውዳሴ ከንቱ አያሰኝብኝም ወይ የሚል ተመሳሳይ ይዘት ያላቸው ጥያቄዎችን አንድ ላይ ነው የምናነሳው። ወደ ጥያቄው ስገባ እኔ በቸርነቱ ብዛት በንስሐ ለቅዱስ ቁርባን በቅቻለሁ። ነገር ግን ባለውበት አካባቢ ባል ወይም ሚስት ያላቸው ሰዎች ወይም ደግሞ መነኮሳት ወይም በእድሜ የገፉ አረጋውያን ካልሆኑ በቀር ከወጣቶች ይህን የዘላለም ምግብ የሚቀበል እኔም ራሴ በአጥቢያዬ ለመቀበል ከንቱ ውዳሴን በመፍራት የግድ ራቅ ወዳለ ስፍራ መሄድ አለብኝ። ታዲያ እስከ መቼ እንደዚህ እገፋለሁ? እናንተስ ምን ትመክሩኛላችሁ? የሁለተኛው ጥያቄ ደግሞ መምህራን ማንኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን ዘወትር ንስሐ ገብቶ መቁረብ አለበት። በተለይም አበይት በዓላትን ከበዓሉ በረከት ለማግኘት ንስሐ ገብቶ መቁረብ እንደሚያስፈልግ ይናገራሉ። በእነዚህ አበይት በዓላት ደግሞ ሰው ይበዛል። ታዲያ በሰው ፊት መቁረብ ከንቱ ውዳሴ አያሰኝብኝም? በተለይ በትንሽ ከተማ ላይ ያሉ ወጣቶች ይህንን ፈርተው ይርቃሉና ምን ትላላችሁ? እሺ መልካም ነው። እንደ ሁል ጊዜው ይሄም የኛ ጥያቄ እዚህ ቪዲዮ ማለት ከበፊት ጀምሮ ሲከታተሉን የነበሩ አድማጮች ካሉ ይሄን ቃል ለምዶታል። የኛ ጥያቄ አይደል? ምክንያቱም እኛ ወጣት ነን እና መጽሐፉ የሚያወራው ስለ ወጣቶች ነው። ስለዚህ አብዛኛውን ጥያቄዎች እኛን የሚነኩ ነገሮች ስለሆኑ ነው። እሺ እኔ መጀመሪያ ማውራት የፈለኩት ምክንያቱም ሀሳብ የኔም ሀሳብ ስለነበር ከንቱ ውዳሴ አያሰኝም ወይ የሚለው ነገር ግን ከየት እንደመጣ ለማወቅ ያህል ከንቱ ውዳሴ አያሰኝም ወይ የሚለው ነገር የመጣው እኮ ሰዎች ለኛ ካላቸው አመለካከት የተነሳ ነው። መቁረብ የሚለው አይታችሁ ከሆነ ጥያቄው ላይ መቁረብ የተፈቀደላቸው ሰዎች አሉ ማለት በማህበረሰቡ ዘንድ ማለት ነው። ባልና ሚስት፣ መነኮሳት እንዲሁም ደግሞ ትልቅ ሰዎች፣ ያረጁ ሰዎች ተብሎ ጠቅሶታል ጠያቂያችንም። እንደዛ ነው ብዙ ጊዜ የሚገመተው። ገባችሁ? ሰዎች ጋር ያለው ባህል ይሄ ነው። አሁን አንድ አባባል አለ፣ ለእግዚአብሔር ብሎ ሰው ማስደሰትና ለሰው ብሎ እግዚአብሔር ማስደሰት ይለያያል። እና ከንቱ ውዳሴ የሚባለው ነገር የሚመጣው ከዚህ ይመስለኛል። አብዛኛው ስራችን የሚሆነው ለሰው ስለሆነ ነገርየው የምንሰነካከለው ለዛ ነው። ብዙ ነገራችን ችግር ውስጥ የሚከተል አብዛኛውን ነገር የምንፈጽመው ለሰው ብለን ነው እንጂ እግዚአብሔርን ለማስደሰት ብለን አይደለም። የሰው ነገር የሚያሳስበን ገብቷችኋል አባባል? አድማጮቻችን እንደገባቸው ተስፋ አለኝና እኔም ጋር አስተሳሰቡ አለ የምላችሁ ለምንድነው ከብዙ መልካም ነገር የምቆጠበው ከዚህ ነገር አንፃር ብዙ ጊዜ የሚሰማኝ ነገር ስለሆነ የኔም ጥያቄ ስለሆነ ለደገፈው ብዬ ከብዙ ነገር የምንከለከለው ይሄ መልካም ነው ብለን ያሰብነው ነገር ስህተት እንደሆነ ባይዘው ያምናለሁ። ግን ያው በቂ ዕውቀት የለኝም፣ ለዚህም እጠይቃለሁ እና አንድ ተጨማሪ ጥያቄ ላክልበት። ከንቱ ውዳሴ አያሰኝም እንዳለ ሆኖ ደግሞ ከንቱ ውዳሴ መሻትን ሳያመጣም ወይ ማለት ሰው ማመን የሚጀምረው ከመስማት ነው። ሰው ደጋግሞ የሚሰማውን ነገር እያመነው ይመጣል። ለዛ ነው የምታወንቡትን፣ የምታዳምጡትን፣ የምታዩትን ነገር ተጠንቀቁለት የሚባለው። ለምንድን ነው? ብዙ ጊዜ ያየነው የሰማነው ነገር ነው በኋላ ላይ
እኛን የሚሰራን አይደል? ስለዚህ በጣም ደጋግመን የምንሰማው ነገር እኛን ይጥለናል። ያልሆነውን ማንነት ቢነግሩንም ሰዎች ያንን አዳምጠን የሆነ ሰዓት ላይ ለመቀበልም ወደ መቀበልም ሊመራን ይችላል። ማለት ይሄ ትዕቢት ወደ ትዕቢት ሊመራን ይችላል። መንገድ ሊሆን ይችላል፣ የኃጢአት መንገድ ሊሆን ይችላል። ይሄ ነው። ስለዚህ ከንቱ ውዳሴ መሻት አያመጣብንም ወይ? አሁን ለመቁረብ ያላቸው አመለካከት ታውቃላችሁ። መቁረብ ማለት የመጨረሻው የጽድቅ ስራ አድርገን ነው ብዙ ጊዜ የሚመስለው። በቃ ከቆረብን በኋላ ነገሩ አከተመ፣ የሩጫው የመጨረሻው ዙር ማለት ነው። አጠናቀሽ ጨርሰሽ በቃ ቆረብሽ ማለት እሱን ነገር አልፈሻል ማለት ነው። እና እንደዛ ነው ብዙ ሰው የሚገምተው። ሶ አንቺ ቆርበሽ ካየ በቃ አንቺ ለሱ ጻድቅ ነሽ ብሎ ነው የሚያስበው። እና አንቺ ጋር መጥቶ የሚያወራው ነገር ምንድነው? በቃ ይቃጣዋል ቢችል መስቀል የለሽም እንጂ አሳልሚኝ ራሱ ቢልሽ ደስ ይለዋል። በጣም ትልቅ ሰው አድርጎ ነው የሚስልሽ ከዛ በኋላ። እና እንዴት ነው ይሄ ነገር መደጋገሙ እየተደጋገመ ሲመጣ ውስጣችን ጋር የሆነ ነገር እየተሆነ የሚሄደው። ሶ ከንቱ ውዳሴ መሻትን አያመጣብንም። ይሄ ከንቱ ውዳሴ ባያሰኝም መቁረብ ከንቱ ውዳሴ አይደለም፣ ግን ከንቱ ውዳሴ መሻት አያመጣብንም ወይ? ሰው ፊት መታየታችን አበዛው ጥያቄ። መልካም። በመጀመሪያ ደረጃ መቁረብ ከንቱ ውዳሴ አያመጣም። ከንቱ ውዳሴ እንዲመጣ የሚያደርገው የሚፈጠሩት ሁኔታዎች ናቸው እንጂ መቁረብሽ እዛ ጋር ቀርበሽ መቀበልሽ ምንም አይነት ከንቱ ውዳሴ ሊያመጣ አይችልም። ግን ምናልባት ሊያመጣ የሚችለው አንቺ ለራስሽ የሰጠሽው አመለካከት ላይ ነው። አንቺ ማነሽ የሚለው ላይ ነው። ብዙዎቻችን ስንጠየቅ የሚከብደን ጥያቄ ምንድነው? ስለ ራሳችን ነው። ማርታ ወይ ማሂ ማን ናቸው ሲባል አረ ስለ ራስ መናገር እኮ ከባድ ነው። ሌላ ሰው ቢናገርልን ቀላል ነው የሚሆነው። አንቺ ለሰው ባሳየሽው ልክ ያ ሰው እንዲነች የሚለውን ነገር እንዲመልስ ስለምንጠብቅ ማለት ነው። ግን ዋነኛው ነገር ከዚህ አይነት ነገር ለመቆጠብ ያው ከንቱ ውዳሴ መምጣቱ በዛም ሆነ በዚህ መምጣቱ አይቀርም። ግን ለመቆጠብና ትንሽ እንኳን ራሳችን ለመግፋት ይሄ ከራሳችን የሚመጣውን ነገር ትንሽ እንኳን ለመግፋት ለራሳችን የምንሰጠው አመለካከት ግድ ነው። ለምን እንደዛ አልሽ ብትይ ራሳችን ማንን ራሳችንን ካላወቅ ነው ሰው ለሚሰጠን ነገር አዎ ልክ ነው እንላለን። ስንቆርብ ወይም ተቀብለን ያየን ሰው ወይ ደግሞ የሰማ ሰው እሷ እኮ እንደዚህ ነች ወይኔ የተባረከች ሴት ምናምን ነገር ሲባል ያን ነገር ሰምተን እኔ የተባረኩ ሰው ነኝ ማለት ነው ካልን ለልባችን ምንድነው የምንነግረው? ያን ነገር እንዲቀበለው። ከዛስ በኋላ ያን ነገር ደግሞ መጀመሪያ ከመቀበል ነው አላልሽም? የሰማሽውን ነገር መጀመሪያ የተነገረን ሰማለን፣ ከዛ እናምናለን። ካመንሽ በኋላ ምንድነው ተቀበልሽ ማለት ነው። ያ ነገር እንዲላበስሽ ጊዜ ትሰጪዋለሽ። ከተላበሰሽ በኋላ ምን ይሆናል? ገደል ይከትሻል። ወደ ተግባር ነው የሚገባው። እኔ እኮ ከንቱ ነኝ ከሰው ይሄ ምንድነው ጉራ የሚባለው ነገር አለ። በቃ ትዕቢት እንዲመጣ ያደርጋል። ያ ነገር ደግሞ ምንድነው መጥፊያሽ ይሆናል። የሰው ልጅ ትልቁ መጥፊያው ትዕቢት ነው። በዛም ሆነ በዚህ ያን ነገር ለመቋቋም ግን ምንም ቢሆን ምንም ለራስሽ ራስሽን ማወቅ አለብሽ። ማርታ ማለት እንደዚህ ነች፣ ማሂ ማለት እንደዚህ፣ ቅድስት የምትሆን እንደዚህ ነች። በቃ እንደዚህ ነች። ሰው ምንም ቢልሽ አንቺ አልሆንሽም ካለሽ እኔ አይደለሁኝም ነው ማለት ያለብሽ። ካልሆንሽ በቃ የተባረክሽ ነሽ ከተባልሽ ብሩክት አይደለሁኝም ቃሉን ብቻ ስለታዘዝኩ ብቻ ነው እየሰራሁኝ ያለሁት። በቀናው መንገድ ሂዱ ተብሏል። በቀናው መንገድ እየሄድኩኝ ነው። መባረኬንም አለመባረኬንም የሚያውቀው ፈጣሪ ብቻ ነው የሚለውን ነገር ማስቀመጥ አለብሽ። የተሰጠሽ ነገር አሁን ነኝ ብሎ መቀበል ልክ አይደለም። ምክንያቱም ምንድነው አንዳንድ ጊዜ ብዙ ሰዎች እንዲርቁ ከሚያደርጋቸው ነገሮች ከቅዱስ ቁርባን ወደ ሌላ ሀሳብ ከገባውኝ ይቅርታ እንዲርቁ የሚያደርጋቸው ነገር የሰዎች ሀሳብ ነው። ለምን ካልሽ ብዙ ወጣቶች ወደዚህ ነገር ሲቆርቡ ወጣት ስትሆኚ ከዓለምም ከመንፈስም መሃል ላይ ነው ጉትቻው። በዚህም በኩል መጎተት ነው። በጉብዝና ወራትም እግዚአብሔርን አስብ ይላል እግዚአብሔር ቃል። ስለዚህ አገልግሎት ላይ ቤተክርስቲያንም ትሳተፊያለሽ፣ ዓለም ላይ መስራት አለብሽ፣ ትሰሪያለሽ። በዚህም ጉትቻ አለ። ያልቆምንበት ያረጋንበት ጊዜ ስለሆነ ማለት ነው። የዛን ሰዓት ላይ ወደ ቅዱስ ቁርባን የሚቀርቡ ልጆች ምን ፈተና ይጋጥማቸዋል? ልክ እዚህኛው ቆርበው ዓለማዊ ህይወታቸው ላይ በሚያከናውኑት ነገር ጀጅ ይደረጋሉ። ምንድነው በአማርኛው
ይፈረድባቸዋል። መፍረድ የኛ ባህሪ አይደለም። እንድንፈርድ ለኛ አልተሰጠንም። ግን ወይኔ እሷ እኮ ቆርባ እንደዚህ ታደርጋለች፣ የቆረበ ሰው እንደዚህ ነው እንዴ ምናምን ነገር ይባላል። ግን ከብረት ዝገት ከሰው ስህተት አይጠፋውም አባባሉ እና ሰው እስካሁንን ድረስ ማጥፋታችን አይቀርም። ማጥፋት የሰውኛ ባህሪያችን ስለሆነ ማለት ነው። ሰው ደግሞ ተሳሳትኩኝ ብሎ ይታረማል። ታርሞ ደግሞ ምንድነው የታረመ ሰው ደግሞ ምንድነው ንጽህናውን ለመጠበቅ ምንድነው የሚያደርገው? ያንን ነገር እንዲቆይ የሁሉም ነገር የንስሐ የመጨረሻው መዝጊያው ቁልፉ ቅዱስ ቁርባን መቀበል ነው። ትቀበያለሽ እና ያ ነገር ከንቱ ውዳሴን አያመጣም። ሰዎች የሚሰጡን ነገር ግን ከንቱ ውዳሴ እንዲሆንብን ያደርገናል። እንቀበለን። በተለይ ደግሞ ወጣት ስትሆኚ የእሳት ምንም ነገር ስታካችበት ጎርሶ ያቃጥለዋል አይደለ? የእሳትነት ባህሪ ነው በደንብ የሚታይብን ጊዜ ስለሆነ ምንም ነገር ሰው ቢለን ነው ብለን ነው የምንቀበለው እናምናለን። ስለዚህ የሰዎች ነገር ነን ብለን ላለመቀበል ግን ምንድነው ለራሳችን የምንሰጠው አመለካከት ራሳችን የምንገነባበት መንገድ ይወስነዋል። ይሄንን ነው ማለት ነው። እኔ ያለኝ ሐሳብ ይሄንን ይመስላል። ማሂ ደግሞ ተጨማሪ ሐሳብ ብጨምሪበት ደስ ይለናል። እሺ እኔ ደግሞ ሁለት አባቶች ስለ ከንቱ ውዳሴ ካሉት ላንሳና አንዳንድ ሐሳቦችን ለማንሳት ሞክራለሁ። የመጀመሪያው ቅዱስ ጎርጎርዮስ ከተናገረው ከንቱ ውዳሴ በመንገድ ሁሉ የሚከተልህ የተሸሸገና ጭንብል ያጠለቀ ሌባ ነው። አሳዳጅ በመሆኑ በጣም ደህንነት በሚሰማ አሳቻ ሰዓት ሳታውቀው ይዘርፋል፣ ይገድልህማል። ሁለተኛው ደግሞ የቅዱስ ዮሐንስ አፈወርቅ ንግግር ናት። ኃጢአት ከጣለችው ይልቅ ከንቱ ውዳሴ የጣለችው ይበልጣል። አሁን ሁለቱም በምናይበት ጊዜ የመጀመሪያው ከንቱ ውዳሴኛን ለመጣል ምን ያህል እንደሚያሯሩጠን፣ ሁለተኛው ደግሞ ከንቱ ውዳሴ ላይ የወደቁ ሰዎች ምን ያህል እንደሆኑ የሚለውን ነው የሚያሳየውና ይሄ ደግሞ የሚያሳየው ምንድነው ሰዎች ከንቱ ውዳሴ ምን ያህል እየፈሩት እንደሆነ በምን አይነት መንገድ እንደሚመጣ የሚለውንም ብዙዎቹ ስላልተረዱት ቅዱስ ቁርባን ጋር መጡ ማለት ነው። እና ጥያቄ የፈጠረባቸው ምክንያት ይሄ ነው። ከንቱ ውዳሴ ይሆንብኝ ይሆን ወይ የሚለውን ያሰቡበት ምክንያት በዚህ ምክንያት ነው። በጣም እሱ እኛን ለመጣል ታክቶ ስለሚሰራ ከዛ አንፃር ነው ፍራታቸው ያደረባቸው። ግን ብዙን ጊዜ እኛ ማንረዳው ነገር ምንድነው ቅዱስ ቁርባን የምንቀበለው ለምንድን ነው የሚለው ነገር ነው። እና ደግሞ ቅዱስ ቁርባንስ የሚቀበለው ሰው ወጣቱ በዚህ ልክ ቁጥሩ የቀነሰው ለምንድን ነው? እነዚህ ነገሮች ናቸው ልክ እንደ ጽድቅ ስራ እንድንቆጥረው ያደረገንና ከንቱ ውዳሴ እንዳይሆንብኝ የሚለውን ነገርም ያመጡት እነዚህ ናቸው እንጂ ልክ እንደ ግብፃውያን ናቸው ሙሉ ቅዳሴ ያስቀድሰው ሁሉም ምእመን ቆርቦ የሚወጣው ማለት ነው። አሁን ከነሱ ማለት ይሄ ሐሳብ እርግጠኛ ነኝ አይፈጠርም። ግን እኛ አካባቢ ለምንድን ነው ይሄ ነገር የሚመጣው? ቁጥራችን ቀንሷል። ከስንት ሺህ ወጣቶች ጥቂቶቹ ሲቆርቡ ይሄ ነገር ይፈጠራል። የዚህ ምክንያቱ ደግሞ ያው የራሳችን ድክመት ነው። ይሄ ነገር ደግሞ ልክ ወደ ከንቱ ውዳሴ ጋር ወሰደን ማለት ነው። ወደፊት ደግሞ ያው በዚሁ ከቀጠልን እግዚአብሔር ይጠብቀን እንጂ ቅዳሴ የሚያስቀድሰው ራሱ ከንቱ ውዳሴ መፍራት ይጀምራል። ልክ እንደ ጽድቅ ስራ እያየው ማለት ነው። እና አባ ገብረ ኪዳን ምንድነው ያሉት ሲናገሩ በጣም የምትገርሙ ናችሁ እኮ በቃ ትቆርባላችሁ ተብላችሁ ተጠየቁ እንዴት ነው? አረ በጭራሽ ነው የምትሉት። እየቆረባችሁ እኮ ነው። ልክ ምክንያቱም ምንድነው የጽድቅ ስራ ነው። ይሄ መደበቅ አለበት ነው ጎበዝ ብለው እንዳያስበኝ ምናምን። ይሄ እኮ ግዴታ ነው። ጌታችን ያዘዘን ትእዛዝ አንዱ ምንድነው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። እኛ ደግሞ ትልቁ ተስፋችን ርስት መንግስተ ሰማያትን መውረስ ስለሆነ ይሄንን እናደርገዋለን። ለምን? ትእዛዝ ስለሆነ። ትቆርባላችሁ ብለው ሲጠይቋችሁ እስቲ የሚቆርብ እጅ ያወጣ ሲባል የለም። አረ ተው እንጂ ጽድቅ ሰራችሁ እንዳልላችሁ መደበቃችሁ ነው ምናምን እንደዚህ ነው ያሉትና ብዙን ጊዜ ጸበል ሲጠጡ ለምን አትደበቁም? ትሸፋፈናላችሁ ፊታችሁን? አንሸፋፈንማ። ስለዚህ ስንቆርብ ራሱ ክብር መስጠቱ ግዴታ ነው። ጥንቃቄ እናደርጋለን። የሚገባውን ክብር እንሰጣለን። በትልቅነቱ እናከብረዋለን። ግን ልክ እንደ ትልቅ ጽድቅ ቆጥረን መደበቃችን፣ መደበቃችን፣ መፍራታችን ይሄ የሚነቀፍ ነገር ነው። የሚነቀፍ ተግባራችን ነው እና ትልቅ በዓላት ላይ መቁረብ አለብን። አዎ መቁረብ አለብን። ግን ትልቅ በዓላት ላይ ሰዎች ይበዛሉ። አዎ ይበዛሉ። ይሄ እውነታው ነው። ያንን ነገር ይዘን ግን
ይሁላ ሰው ያለ አልቆርብም የሚል ነገር መፈጠር የለበትም። በዚህ በኩል በረከቱን ፈልጋለሁ፣ በዚህ በኩል ሰው እንዳይ ምንም ማይገናኝ ነገር ነው ያገናኘን ያለነውና ይህን ነገር በደንብ ልናስተውለው የሚገባ ነገር ነው። እና አሁን ደግሞ ወደ መምህራችን ምላሽ እንሂድና ምን ብለዋል የሚለውን እኔ ክርስቲያን የጽድቅን ስራ የሚፈጽመው ቃለ እግዚአብሔር ስለሚያዘው እንጂ ስለ ሰዎች ይሉኝታ ወይም ከንቱ ውዳሴ በመፈለግ አይደለም። በዘመናችን ብዙ ወጣቶች የከንቱን ምንነት ካለማወቅ የተነሳ ሕገ ቤተ ክርስቲያንን መፈጸም ይፈራሉ። ውዳሴ ከንቱ የሚባለው ያላደረግነውንና ያልሆነውን እንደሆንን ተደርጎ ሲነገረን ወይም ደግሞ እኛው ራሳችን ፈልገን ሰዎች እንዲያወድሱን ለታይታ ስናደርገው ብቻ ነው። ከዚያ በተረፈ ስርዓተ ቤተ ክርስቲያንን ማክበር፣ ሕገ እግዚአብሔር መፈጸም ውዳሴ ከንቱ አይባልም። ሰዎች ቢያውቁብንና ቢያሞግሱን እንኳን እኛ ፈልገነው በልባችን ስፍራ እስካልሰጠነው ድረስ ብዙም አያስጨንቀንም። ብቻ ጆሮአችን ይህንን ሰምቶ ልባችንም ተቀብሎት ከዓላማችን እንዳንወጣ በጸሎት መትጋት ይኖርብናል። ወንድማችን ችግሩ የአንዳንድ ወጣቶች ችግር ነው። ንስሐ ገብተው ቅዱስ ቁርባን ለመቀበል ይፈልጉና ከሰዎች የሚገጥማቸውን ውዳሴ ከንቱ በመፍራት ሳይፈጽሙት ይቀራሉ። ይህ ትክክል አይደለም። ስለዚህ እርሶም በትክክል ንስሐ እየገቡና ከመምህረ ንስሐው ጋር እየተመካከሩ እዚያው በአጥቢያው መቀበል ይችላሉ። እንዲያውም ለሌሎች ወጣቶች አርአያ መሆንና ምእመኑ ተምሮ ግንዛቤውን እንዲያስተካክል ማድረግ ያስፈልጋል። ኃጢአተኞችን በንስሐ ለዘላለማዊ ርስት የሚያበቃውን መድኃኒት መፍራት እንደማያስፈልግ ማስተማር የሚቻለው በቃል ብቻ ሳይሆን በተግባርም ነውና አይፍሩ። በተረፈ ለግንዛቤ ያህል የውዳሴ ከንቱ አይነቶችን እንግለጽሎ። የውዳሴ ከንቱ አይነቶች፣ አንደኛ የመጀመሪያ አይነት ሰዎች እንዲያወድሱት አይገፋፋም፣ ነገር ግን ቢያወድሱት አይጠላም፣ ባያወድሱትም አይቃወምም። ሁለተኛው ሰው ግን አወድሱኝ፣ አመስግኑኝ ብሎ ባይናገርም በተዘዋዋሪ መንገድ እንዲወደስ ይጥራል፣ መንገድ ያመቻቻል። የሶስተኛውና ከሁለቱ የባሰው ደግሞ የሚሰራው የሚያወድሰውን ስራ ብቻ ነው፣ አለበለዚያ ንክቻ ያደርጋትም። አራተኛው ደግሞ ሌሎች ሲመሰገኑ ይከፋዋል፣ ሁልጊዜም ራሱ ብቻ እንዲመሰገን ይጣጣራል። በእነዚህ ውስጥ ካሉ ግን ራስዎን ለማስተካከል ይጣሩ። ለሁለተኛው ጥያቄ ደግሞ ምላሽ የተሰጠው እርስዎ እንዳሉት ማንኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን ዘወትር ንስሐ ገብቶ መቁረብ አለበት። በተለይም አበይት በዓላትን እንደዚህ አድርጎ ቢያሳልፍ በትክክል የበዓሉን ምንነት ተረድተዋል ማለት ነው። ይሁን እንጂ አንዳንድ የዘመኑ ምእመናን ካለማወቅና ከእግዚአብሔርም ቃል ከመራቅ የተነሳ ንስሐ አይገቡም፣ ቅዱስ ቁርባንንም አይቀበሉም። በመሆኑም በአበይት በዓላትም ሆነ በሌሎች ጊዜያት እንዲያው አስቀድሶ የሚያቆርቡትን አድንቆ ይመለሳል። በዚህ ምክንያት እነዚህ የቆረቡት ሰዎች ውዳሴ ከንቱ የሆነባቸው መስሏቸው ይጨነቃሉ። ይህ ግን ትክክል አይደለም። በሕጉ መሰረት ሁሉም ንስሐ ገብቶ መቁረብ አለበት። በመሆኑም ጥፋቱ የታዛቢዎች እንጂ የቆራቢዎቹ አይደለም። ቆራቢዎቹማ ማድረግ ያለባቸውን ነገር በጊዜውና በቦታው አድርገዋል። ስለዚህ ውዳሴ ከንቱ አይሰኝባቸውም። እነሱ ጽድቅን፣ መንግስተ ሰማያትን ፈልገው አደረጉት እንጂ ሰዎች ይዩልን ይወቁልን ብለው እስካልሆነ ድረስ ውዳሴ ከንቱ አይሆንባቸውምና ከንስሐና ከቅዱስ ቁርባን መራቅ የለባቸውም። እሺ መልካም ቃልት ያሰማል ለሁለታችሁ። በእውነት ጥያቄ ተመልሷል። የወንድማችንም ጥያቄ እንደተመለሰ አስባለሁ። ስለዚህ ይሄ የቤት ስራ ወስደን የምንሄደው ነገር ነው። እንደቀበረው አመለካከታችን መቀየር አለብን፣ ስለራሳችን ማወቅ አለብን የተባለው እና ለቅዱስ ቁርባን ያለን አመለካከታችን እንደ በፊቱ እንዳይሆንና እግዚአብሔር ያብቃን። በዛ ክብር ወደ ንስሐ ቀርበን ለቅዱስ ቁርባን መዘጋጀት ካሁኑ እንጀምር ማለት ነው። ዲያቆን ዘላለም ቀደም ካነሳሹ ተጨማሪ የተናገረው ነገር አለ። ብዙ ጊዜ ቅዱስ ቁርባን ወርዶ ማንም ሳይቀበለው ሲመለስ ሲቀር አይተን እንላለና፣ ግን ያ ቅዱስ ቁርባን የወረደው እኛንም ፈልጎ እስከሆነ ድረስ እኛም አንዱ ተጠያቂ ነን። ስለዚህ ወደ ቅዱስ ቁርባን ለመሄድ ካሁን ብናስብ መልካም ነው። የዛሬው ይሄንን ይመስላል። በቀጣይ መጨመረው ሐሳብ
ልጨምር ያሰብኩት ነገር ከዚህ ጋር የተያያዘ ሀሳብ ሆኖ ሳይሆን ይሄ የአብይን ጾምን ራሳችንን ስለመገንባት ላይ እንዴት አድርገን መጠቀም አለብን የሚለውን ሀሳብ የኢትዮጵያ ጀንደረባው ትውልድ ያዘጋጁት ፎርም አለ። ፎርም ሳይሆን ይሄ ራሳችንን የምንገነባበት የእቅድ የለም በየሳምንታቱ ተከታታይ የአብይ ጾም ሳምንታት ላይ የምንጠቀማቸው ናቸውና እነሱን ነገሮች ብንጠቀማቸው መልካም ነው። ራሳችንን በደንብ እንድንገነባበት ያስችለናል ከጾሙ ጋር ተያይዞና እሱን ከፈለጋችሁት መጨረሻው ወደ ቪዲዮአችን መጨረሻ አካባቢ ላይ እናስቀምጥላችኋለን። እስካሁን ለነበረን ቆይታ እግዚአብሔር ያክብርልን። በመጨረሻ ላይ የቀጣይን ጥያቄያችንን እናነሳለን ማለት ነው። አጓጊ ነው የሚሆነው። እቅዴ ሁሉ እየከሸፈ አስጨንቆኛል። አይገርምም? በጣም ነው የሚጠቅመን ብዬ አስባለሁ። ባይዘው እንደ ክርስትና እቅድ ይቻላል አይቻልም? ማቀድስ ያለብን በምን መንገድ ነው? ኦርቶዶክሳዊ እቅድ ምንድን ይመስላል የሚለውን ነገር ቀጣይ ቪዲዮ ስንገናኝ በደንብ ዲቴል እናወራበታለን። እስከዚህ ድረስ ስለቆያችሁ እግዚአብሔር ያክብርልን። ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ አትርሱት። ደግሞ ኖቲፊኬሽን እየመጣላችሁ አይደለው? ለምን እንደሆነ ታውቃላችሁ? የደወል ምልክቱን አልተጫናችሁ። ስለዚህ እሱን የደወል ምልክት እየተጫናችሁ እንደነገርናችሁ ቅድም የሚያስፈልገን ዋናው ነገር የእናንተ አስተያየት ነው። እኛ ለመሻሻል የሚረዳን እሱ ስለሆነ በዚህ ርዕሰ ጉዳይ ላይ ቢሆንም ባይሆንም እንዲሁም ደግሞ በአጠቃላይ ብቻ ቅድም ቅድስት ያስጀመረችው ቻሌንጅ አለ። ያው አንድ ሰው ለ10 ሰው ሼር እንዲያደርግና እሱን ደግሞ ሰብስክራይብ እንዲያስደርግ ነው። የእናንተ መልካም ፈቃደኝነት እንዲታከልበትና ባካችሁን ቻሌንጁን እንድትጀምሩት እንላለን። ቲክቶክ አለ። ቲክቶካችንን እየገባችሁ እንድታዩ ዲስክሪፕሽን ላይ እናስቀምጥላችኋለን። እንዲሁም ደግሞ የቴሌግራም ግሩፕ አለ። እዛ ላይ ምንም ሀሳብ እስካሁን አላገኘንም፣ ግን የእናንተ ሀሳብ እንደሚያስፈልገን ተደጋጋሚ እየነገርኳችሁ ነው። ስለዚህ ግሩፕ ላይም የምትሉን ነገር ካለ እዛ ላይ ሼር እንድታደርጉ እሱንም ዲስክሪፕሽን ላይ እናስቀምጥላችኋለን። ስለተከታተላችሁ እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።